ተከታይ የሌለው አንድያ ልጁ ከሰማይ ወደዚህ ምድር መጣ። እግዚአብሔር አብ ከዓለም አስቀድሞ አባት እንደሆነ እናውቃለን፣ እናምናለን። ምን አልኳችሁ? ማነው እሱ? እግዚአብሔር አብ ከዓለም አስቀድሞ ዓለም ከመፈጠሩ በፊት በሕሊናው ዓለምን የተሸከመ እግዚአብሔር አብ የእግዚአብሔር ወልድ የባህሪ አባት እንደሆነ እናምናለን፣ እናውቃለን፣ እናምናለን። ማወቅ ብቻ ሳይሆን እናምናለን። እግዚአብሔር ምን አልኳችሁ? እግዚአብሔር አብ የእግዚአብሔር ወልድ የባህሪ አባት። የባህሪ አባት ማለት ታውቃላችሁ? ምን ማለት ነው? የባህሪ አባት ማለት ምን ማለት ነው? እሺ ልጅ ወልዳችኋል አይደል? ልጆች አሏችሁ? እሺ ልጅ ወልዳችሁ ሰዎች ብቻ እጅ አውጡ እስኪ። ይቅርታ ግን ተው በቃ ትችዋል። ምናልባት ያልወለዳችሁ ደግሞ ሊከፋችሁ ስለሚችል ትችዋል። እሺ የወለዳችኋቸው ልጆች የምን ልጆቻችሁ ናቸው? የምን ናቸው? አቤት ሰጩ ሥላሴ ነው። የእናንተ የምን ልጆች ይባላሉ? ሥላሴማ ሰጩ ነው ብያለሁ። ስትወልዱ የምን ልጆች ይባላሉ? አቤት የባህሪ ልጆች ይባላሉ አይባሉም? ይባላሉ አይባሉም? ተናገሩ። አቤት እሺ አይባሉም የምትሉ እስኪ እጃችሁ ነው። አሁን አይባሉም የምትሉ ካላችሁ እጃችሁ ነው። እሺ ይባላል የምትሉ ሁለቱም የለንበትም። አንዱን መወሰን ይገባል። ክርስቲያኖች ኮረኛ ክርስቲያኖች እንዴ እናንተ የወለዳችኋቸው ልጆች የባህሪ ልጆቻችሁ ናቸው። የምን ልጆቻችሁ? ደማችሁ ናቸው አይደሉም? አካላችሁ ናቸው አይደሉም? አጥንታችሁ ናቸው አይደሉም? ታዲያ ለምን የባህሪ ልጆቻችን ናቸው አይደሉም? ሰው ናቸው። ሰው ወልዳችኋል አይደል? ፍየል አልወለዳችሁም አይደል እንዴ? ሰው ስትሆኑ ሰው ወልዳችኋል። አምላክ ደግሞ አምላክ ወልዷል። የባህሪ ልጅ ማለት ነው። የሰማችሁ ነው። የእግዚአብሔር አብ ባህሪው ምንድነው ካላችሁ የማይመረመር የማይደረስበት ኃያልነት፣ ፈጣሪነት፣ ካህልነት፣ ሁሉን ቻይነት፣ የማይደረስበት ረቂቅነት፣ ለሚቀርቡት ለሚያከብሩት፣ ሕጉን ለሚጠብቁ፣ በፈሪሃ እግዚአብሔር ለሚጓዙ፣ ንስሐ ለሚገቡ፣ ትእዛዛቱን ለሚጠብቁ ደግሞ ዘወትር ስለ ሕይወታቸው የሚጨነቅ የእነሱን እንጀራ ለማፈላለግ ተኝተው ሲያንኮራፉ እንጀራቸውን የሚጋገርላቸው፣ ወጣቸውን የሚያጣፍጥላቸው፣ ሕይወታቸውን ደስ የሚያሰኝላቸው፣ ስራቸውን የሚያበረክትላቸው፣ ደማቸውን ሁሉ እንዲዘዋወርና ስራ እንዲሰራ የሚያደርግላቸው ሁሉን ቻይ ይባላል። ምን ይባላል? ሁሉን ቻይ። ሁሉን ቻይ ሁሉን ቻይ የሚባል በዓለማችን ሰው ታውቃላችሁ? አታውቁም? ታውቃላችሁ? ምናልባት በሂስትሪ በታሪክ በተለያዩ መዛግብት ሁሉን ቻይ የሚባል ሰው ታውቃላችሁ? አታውቁም? ይኖራን ብላችሁ ታምናላችሁ? አታምኑ? በስም ደረጃ ይጠፋል። በስም ደረጃ ከእኛም ቤት አለ። እኛውን ስም ስናወጣ ሰው ያላወጣውን ስም በጣም ወጣም የሆኑ ይዋሻል ስም ነው። ስራችን ላይ ግን እግዚአብሔር ከባድ ብዙ ሰዎች አሁን ገና በስም ያለ ሕፃን ይወለድ አይወለድ ሳይታወቅ ስም ለማውጣት ሲጨነቁ ብዙ ይጠይቁናል። ሊመጡ ነው ለልጅ ስም አውጥልኝ ምን አይነት ስም እናውጣለን? ዓመተ ማርያም ወይ የማ ሁሉ ሰፈር ይጠራል። ሰው የማይጠራበት ሌላ ልዩ ስም አውጥልኝ ይላሉ። ሰው የማይጠራበት እግዚአብሔርን በለው ማንን በለው? ያው እግዚአብሔር ጋር ነው በቀር ሌላ ማን ይጠራል? ሰው የማይጠራበት ፍጡር የማይጠራበት ስም የራሱ ብቻ የሆነ እግዚአብሔር ነው አይደለም? እንግዲህ ሰው እስከ ዛሬ ድረስ ሰው ያልተሸከመው ስም ካላቸው ያው የእግዚአብሔርን ስም ማሸከም እግዚአብሔር ብሎ ማረፍ ካልሆነ በቀር ሌላ ምንም የእግዚአብሔር አመለ እግዚአብሔር ወለተ ሰማይ ወጣው ሰው ያንስብናል ወይስ ይበዛብናል? ይበዛብናል። አንመጥንም እና እግዚአብሔር ይህንን የደከመውን ወጣላ የሆነውን ሰው ባህሪውን ሳይጸየፍ ባህሪያችን ነሳ ወሰደ፣ ከድንግል ማርያም ከፈለው። የእኛ ባህሪ ምንድነው ካላችሁ የሚደክም የሚሰበር በኃጢአት የሚጎሳቆል የሚራብ የሚጠማ የሚታመን የሚያፍር የሰማችሁ ነው። የእኛ ባህሪ የሚወድቅ ወደ አፈርነት የሚቀየር ነው የእኛ ባህሪ። የእግዚአብሔር ባህሪ ደግሞ ዘላለማዊነት ነው። ምንድነው አልኳችሁ? ሁሉን ቻይነት ነው። ምንድነው አልኳችሁ? መጋቢነት ነው። ምንድነው አልኳችሁ? መጋቢ የእግዚአብሔር የማይመረመር
ስለዚህ እግዚአብሔር አብ ከባህሪው እግዚአብሔር አብ አይመረመርም። የማይመረመር ልጁ እግዚአብሔር ወልድ እግዚአብሔር አብ ካህሌ ኩሉ ነው። ካህሌ ኩሉ ልጁ ወልድ ዋሕድ እግዚአብሔር አብ የባህሪ አምላክ ነው። የባህሪ ልጁ ወልድ ዋሕድ እግዚአብሔር አብ ፈጣሪ ዓለማት ነው። እግዚአብሔር ወልድ ደግሞ ፈጣሪ ዓለማት የባህሪ ልጁ አምላክ እግዚአብሔር አብ እግዚአብሔር ወልድ ልጁ አምላክ አምላክን ይወልዳል። ኃያል ኃያልን ይወልዳል። አይደለ? ትክክል ነው። ትክክል ነው አይደል? ነው አይደለም? ስለዚህ እግዚአብሔር ወልድ የእግዚአብሔር አብ የባህሪ ልጁ ነው። ከዓለም አስቀድሞ የነበረ በቃልነቱ በአምላክነቱ በባህሪ የመለኮቱ ከእግዚአብሔር አብ ጋር የሚተካከል ከእግዚአብሔር መንፈስ ቅዱስ ጋር በእሬና ያለ እግዚአብሔር ወልድ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ይባላል። የባህሪ ልጅ ይባላል። የምን ልጅ ይባላል? በድንግል ማርያም ማኅፀን ደግሞ ስጋዋን ከፍሎ እንደ ሕፃናት ሲወለድ ደግሞ የድንግል ማርያም ልጇ ይባላል። ምን ይባላል? እግዚአብሔር አብ እግዚአብሔር ወልድን ሲወልደው በምን መልኩ ነው የሚል ጥያቄ ይነሳል። የተገለጸልንን ያክል እናውቃለን። ሊቃውንት አባቶቻችን በ325 ዓመተ ምህረት በ225 ይቅርታ፣ በዛ ዓመተ ምህረት በንስጥሮስ ወይም ደግሞ በአሪዮስ ምክንያት የተሰበሰቡ መምህራን እንደዚህ ብለው ጽፈዋል። እግዚአብሔር አብ የእግዚአብሔር ወልድ የባህሪ አባቱ እንደሆነ እናምናለን። እየሰማችሁ ነው? ከቃሉ ጋር ናቸው? እንዴት ነው እግዚአብሔር ወልድ ከእግዚአብሔር አብ እንዴት ተወለደ ብለህ ብትጠይቀኝ ግን ጥበበ እግዚአብሔር ነው። ምንድን ነው አልኳችሁ? የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ የአንድነት የሦስትነት ጥበብ ነው። አሁን እኛ እግዚአብሔር ወልድ የእግዚአብሔር ልጅ ነው እንላለን። በአባትና በልጅ መካከል መቀዳደም አለ የለም? አለ የለም? በሰው ያለ ያልኳል አለ አይደለ? አሁን ይኸውላችሁ በፈጣሪ ዘንድ ግን መቀዳደም የለም። ለምሳሌ እንዴት ነው ካላችሁ እግዚአብሔር አብ በልብ ነው የሚመሰለው። በቀላሉ ለመረዳት በምንድን ነው የሚመሰለው? በምንድን ነው የሚመሰለው? አንድ ሰው ልብ አለው፣ ቃል አለው፣ እስትንፋስ አለው፣ ሕይወት ማለት ነው። እነዚህ ከአንድ ሰው ነው የሚወጡት። ቃልና እስትንፋስ ከልብ ውስጥ ነው የሚመነጩት። ከቃልና ከእስትንፋስ ማነው ቀድሞ የሚገኘው? ማነው የሚቀድመው? ቃል አለ፣ እስትንፋስ አለ፣ ልብ አለ። ቀድሞ የሚገኘው ማለት አቤት ልብ ነው? ቃል ነው? እስትንፋስ ነው? ሶስቱም ከአንድ ሰው ውስጥ ናቸው። ቃልና እስትንፋስ ከልብ ይገኛሉ ብያቸዋለሁ። ግን ከልብና ከቃል ከእስትንፋስ ማን ቀድሞ ይገኛል? ማን ቀድሞ ይገኛል? ወገኖች ተውት ብላችሁ ቃል የሌለው ሕይወት የሌለው ልብ የለም። ሕይወት የሌለው ልብ የለም፣ አይሰራም። ቃል የሌለውም እስትንፋስ የለም። የሰማችሁ ነው። ሁሉም በአንድ ነው የሚገኘው። መቀዳደም ይችላሉ አይችሉም? መቀዳደም ይችላሉ አይችሉም? ለምሳሌ ከልባቸው፣ ከእስትንፋሳቸው፣ ከቃላቸው ማን ይቀድማል? ማን ይቀድማል? ማን ይቀድማል? ማን ይቀድማል? መቀዳደም የለም። ሁሉም ናቸው። የሰማችሁ ነው። ልብ ከሌላችሁ ምን ታደርጋላችሁ? ብዙ ልብ የሌላቸው ሰዎች ልብ ይስጥልን። አሜን ወልድ ልብ የሌላቸው ሰዎች ማርያምን ወደ ኋላ ይጣል። የሰማችሁ እናት ቤተክርስቲያንን ረግጠው የወጡ ፎቶዋን ነክሰው አናውቃትም ብለው ስመ ክርስትናቸውን ቀይረው ዳግም ለዲያብሎስ ባርነት የገቡ ልባቸው የጠፋባቸው ልባቸው ሊመልስላቸው የሌላቸው ሰዎች አሉ። የሞቱ እንደ አሻንጉሊት ይንቀሳቀሳሉ፣ ከሕይወት የተለዩ ሕይወት የሌላቸው አያቸው። አንደበታቸው የተዘጋ ቃልም የሌላቸው ጉሮሯቸው የታፈነባቸው አያቸው። ልባቸው እግዚአብሔር አብን፣ ቃላቸው እግዚአብሔር ወልድን፣ ሕይወታቸው መንፈስ ቅዱስን አናውቅም ብለው ለሆዳቸው ያደሩ ልብም የሌላቸው ሕይወትም የሌላቸው ቃልም የሌላቸው ሰዎች አሉ። ሕይወታቸው እግዚአብሔር ይመስገን እና እግዚአብሔር ወልድ ከእግዚአብሔር አብ ተወለደ ስንል ልብና
በቃለ እስትንፋስ እንደማይቀዳደሙ ሁሉ በአብና በወልድ በመንፈስ ቅዱስ መካከል መቀዳደም፣ የበላይነት፣ የበታችነት፣ አዛዥነት፣ ታዛዥነት የለም። ታዲያ በምንድን ነው? እግዚአብሔር አብ እግዚአብሔር ወልድ አዘዘው፣ እግዚአብሔር ወልድ ደግሞ ታዞ ወደዚህ መጣ የምንለው መጽሐፍትን እንደዛ ይላሉ፣ ሊቃውንትን ያስተምራሉ። ምንድን ነው ካላቸው በፈቃዱ ታዘዘ ይላሉ። በምኑ በፈቃዳችሁ ታዛችሁ ታውቃላችሁ? ማንም ሰው አስገድዷችሁ፣ ህሊና እነሳስቷችሁ አስገድዷችሁ የምትሰሩት በጎ ነገር አለ አይደል? ለህሊና ብለን የምትሉት አለ የለም? ዛሬ ህሊናውን የሸጠ ነው ብሎ የሰማችሁ ነው። ህሊናውን የሸጠ ብሎ ነው ወገኖች፣ ሀገራችን የሚስጡ አይወጣ። ህሊናውን ሽጠ የሚኖር ሰው ከሰው ተራ ይወጣል። ህሊናውን ሽጦ የሚንቀሳቀስ ሰው ህይወት የለውም። ህይወቱ ማን ነው? መንፈስ ቅዱስ። ህሊናውን የሸጠ ሰው ልብ የለውም። ልቡ ማን ነው? እግዚአብሔር በአርአያው በመልኩ የሰራው። ህሊናውን የሸጠ ሰው ቃል የለውም። ቃሉ ማን ነው? በቃል ያጸናው። በአጽንዐ ለምድር ዚበማ መሬት በቃል ኪዳን እንድትቆም የመሰረታ ለይኩን ብርሃኑ ለዓለም እነሆ በጠፈረ ሰማይ ብርሃናት ይሁኑ ብሎ በቃል የተናገረ ያዘዘ ቃሉን ያከናወነ እግዚአብሔር ወልድ የለውም። ህሊናውን የሸጠ ሰው የሞተ ነው እና እግዚአብሔር አብ እግዚአብሔር ወልድን በባሕርይ ወለደው። እግዚአብሔር ወልድን ከወለደ በኋላ ደግሞ መሞታችን፣ መዋረዳችን፣ መንቋሸሻችን፣ በግራ አጋንንት መረገጣችን አይተው ወልድ ዋሕድ ወደዚህ ምድር መጣና በሚያስተምርበት ሰዓት እነሆ አንድ ሰው አንድ ሰው ወደ እሱ መጣና ቀረብ ብሎ ሰገደለት ይላል። ምን አለለት? ምን አለለት? ክርስቲያን። ከዛ በኋላ እንዲህ አለ፣ አቤቱ ጌታ ሆይ ልጄ ታሟል፣ ለሞትም ደርሷል፣ እባክህ ይቅር በልልኝ፣ ወደ ቤቴ ናና ልጄን ፈውስልኝ አለ። ልጄ ምን በልልኝ? ለሞት ቀርቧል። አሁን ይህ ማለት ነው ኢየሱስ ክርስቶስ ግማሾቹ ከነቢያት አንዱ ከቀድሞ ነቢያት አንዱ ተነስቶ ይሆን? በፋርስ ባቢሎን ላይ ተሰደው በዛ ሲንገላቱ ከነበሩት ነቢያት በእነ ሕዝቅኤል በእነ ዳንኤል ዘመን ከነበሩት ነቢያት አንዱ ሳናውቀው ተነስቶ ነው ይሆን ይላሉ። ሌሎቹ ደግሞ ነቢያት የተነበዩለት ሱባኤ የተቆጠረለት የእስራኤልን የመከራ ቀንበር ሊሰብር የመጣው የእግዚአብሔር አብ የባሕርይ ልጅ ነው እያሉ ያምናሉ፣ ይከተላሉ። ሌሎቹ ደግሞ እንጀራ ስላዩ ብቻ ለእንጀራ ይከተላሉ። ሌሎቹ ደግሞ በሽተኛ ስለፈወሳቸው ብቻ እስከ በሽታቸው መፈወስ ብቻ ይከተላሉ። እየሰማችሁ ነው? ዘራችሁን ተከታተሉ። ያስቀይም ይችላል፣ ግን ወንጌል ነውና የሚባል እንጀራ ሆዳቸው እስኪሞላቸው ድረስ የሚከተሉ ሆዳደሮች፣ እስከ እንጀራ ብቻ ድረስ ክርስቶስን የሚያምኑ የሚከተሉ፣ እንጀራቸው ሲቆም በእንጀራ ቀይረው ይሄዱ። በሽተኞች ሁነው እስከሚፈውሳቸው ብቻ ክርስቲያኖች የሚሆኑ እንደውም አጥራቂ የሚባሉ አጥራቂ ክርስቲያኖች የሚባሉ እንደነሱ ክርስቲያን፣ እንደነሱ ያለ ሕግ አዋቂ፣ እንደነሱ ያለ ስርዓት አዋቂ፣ እንደነሱ ያለ ዶግማውን ከመና ጠንቅቆ እየተረዳ የሌለ ሌላውን በመናቅ በማንቋሸሽ የተካኑ ያልገባቸው እስከ አንዱ ሺህ ምልክት ውስጥ የሚከተሉ እየሰማችሁ ነው። እንደዚህ አይነት ሰዎች ሲከተሉ ነበር ክርስቶስ። ማንን ነገሩ እንጂ ለምን ትፈራላችሁ? ወንጀል ለምን ትደረግጣላችሁ? ወገኖች የሆነች በሽታ ኖራችሁ ያችን እስከምትላቅ ድረስ መስጠት እንዳትከተሉ አደራችሁ። እስከ ቀራንዮ ድረስ አንገትን ለሰይፍ እስከ መስጠት የሰማችሁ ነው። የቅዱሳንን አክሊል እስከ መጎናጸፍ ሊሆን ይገባል ክርስትና እና እንደዚህ አይነት ፕሮግራሞች ይከተሉ ነበር። ምልክት እያዩ የሚግበሰበሱ ማስተዋል የማይችሉ የመጣው ሁሉ የሚነዳቸው እንዲህ ያለ ሲባል
ክርስቶስን ሳይሆን ጥቅማ ጥቅሙን ብቻ የሚከተሉ አባትነቱን ግን ያልተረዱ ማን እንደሆነ ያልተረዳቸው መረዳትን የማይፈልጉ አስበው ከቤታቸው ሂሳብ ሰርተው የመጡት የሆዳቸውና የስጋቸው ጉዳይ ስለነበር ያችን ብቻ ሂሳብ ሰርተው የሚንቀሳቀሱ እንደዚህ አይነት ሰዎች ነበሩና ከነዛ መካከል አንዱ ቀረብ አለና ኧረ ልጄ ሊሞት ነው እባክህ አድንልኝ አለ። እባክህ ጌታዬ ድረስልኝ እባክህ፣ ያለኝ አንድ ልጅ ብቻ ነው፣ ሌላ ልጅ የለኝም፣ ይኸውም ተጨንቋል ሊሞት ነው፣ እባክህ አድንልኝ አለ። እና ሰው ተጠምቶ የመጣ ክርስቶስ የልቦናቸውን ያውቃል፣ ውስጣቸውን የሚሰሩትን ተኝተው ሌሊት ምን ማድረግ እንዳለባቸው ሲጨነቁ በሚያደርጉት ሁሉ ያውቃቸዋል። ይቅር ባይ መሐሪ ናዛዚ ነውና የቆሸሸ ሰማይ የሚያክል ኃጢአት ተሸክመው ሲመጡ ተመራምሮ አይቀጣቸው፣ ዝም ይላቸዋል። እንደውም ያዝንላቸዋል። ምን ይላቸዋል? ይራራላቸዋል። ዓላማው ይኸው ነው። ተበቅሎ ማጥፋት አይደለም፣ ማሳደድ አይደለም፣ ስም መስጠት አይደለም። ለምን ነካችሁኝ ብሎ በየቦታው እነሱን ተከተለው ከሌ ማለት አይደለም። አያችሁ፣ የክርስቶስ ሐሳብ የተጨነቁትን መርዳት ነበረ። ከዛ በኋላ ምን አለው መሰላችሁ? ቃሉ ጋር ናችሁ። አመፀኛ አመንዝራ ትውልድ እስከ መቼ ከእናንተ ጋር እኖራለሁ አለ። አመፀኛ አመንዝራ ትውልድ እስኪ በሉ ራሳችሁ አመፀኛ ያልሆነ ዝም ይበል፣ አመፀኛ የሆነ ግን አመፀኛ ይበል። አመንዝራ ትውልድ። አመፀኛ ያልሆናችሁ ብቻ ይችላል። እሺ አመፀኛ የሆናችሁ ይችን ቃል መልሳለሁ። አመፀኛ አመንዝራ የሆነ ትውልድ ሌላው ግን በጣም ደግ ሕዝብ ነው ማለት ነው። የዚህም ውጤት መሰለኝ ሀገራችን ተረጋግታ ሰላሟ ነግሶላት ቤተክርስቲያንም እንዲህ ብላ ያለችው የደግነታችን ውጤት ማለት ነው። አመፀኛ አመንዝራ ትውልድ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? የመጣሁበት ዓላማ አለኝ። ዓላማዬን ፈጽሜ እሄዳለሁ። የማታምኑ ትውልዶች በመካከላቸው የሚመላለሰው ማን እንደሆነ የማይገባችሁ ማስተዋል ያቃታችሁ፣ ሲነገራችሁ የማትሰሙ፣ ሲመሰጠርላችሁ ሲተረጎምላችሁ የማታረጋግጡ፣ እውነታውን ከሐሰት ብርሃኑን ከጨለማ ሞቱን ከሕይወት ዲያብሎስን ከክርስቶስ መለየት ያቃታችሁ፣ ለይቶ ሊነግራችሁ ለሚፈልግ ሰው ጆሮ እዝነ ልቡና የማትሰጡ አመፀኞች እስከ መቼ ከእናንተ ጋር እኖራለሁ አለና ያን ልጅ ፈወሰ። ምን አለለት?